ማስረጃ የለም። ሪም እንደዚህ ያለችኝ ካልኩኝ ቮይስ ማቅረብ አለብኝ። የሪምን ድምፅ እንደዛ ያለችበትን ዝም ብዬ ማንም እከሌ እንዲህ ያለኝ ብዬ ማውራት አልችልም። እከሌ እንዲህ ያለኝ ማስረጃ ላምጣ። የዛሬ 3 ዓመት ቢጎ ላይ አቴንሽን ቢጎ ላይ የዛሬ 3 ዓመት እዚህ አይደለም። እኔ ላውራ አሁን እሱ አሁንስ ዲፌንድ እያደረጋለሁ። ማስረጃ ማቅረብ ማስረጃ ከሌለክ እዚህ ቤት ያለ ማስረጃ ማንንም ሰው ምንም ነገር ተቀባይነት። አንተ እኮ ራሱ ቢጎ ላይ እኔን ስትሰድበኝ ነበር በዚህ ቪዲዮ ገባክ? አሁን ተከራካሪ አቱና ጠበቃቱ ሲሰድብሽ ስክሪን ሪካርድ ካላመጣች እንደሰደበሽ እኛ አንቀበልም። ምንም አይነት ማስረጃ የሌለው ነገር ውድቅ ነው። እዚህ ቤት ማስረጃ የሌለው ነገር አይወራም። ይሄ የቤት ህግ ነው። ያለ ማስረጃ ሰው አይወነጀልም። ያለ ማስረጃ ከሌ እንዲናት አይባልም። ከሌ እንዲናት ካላችሁ ቮይስ ሪካርድ፣ ቪዲዮ ሪካርድ ማስረጃ አምጡ። ከሌ ብር በላኝ ካላችሁ ደረሰኝ ይዛችሁ ቅረቡ። ከዛኛ ላከልኝ እኮ ብለሻል እኮ ሀቢባ ራስሽ። እሱ ደረሰኝ አላልሽ። ስለሱ አይደለም ወንድሜ፣ በደንብ አዳምጥ። ስለሱ አይደለም ደረሰኝ ላከልኝ። ስለ ሴቶቹ ለወንዶች ለደላላ ሴቶች እንዲያጣብሱት የከፈለበት ደረሰኝ። ሴት ገዛሁበት። እነዚህን ሴቶች ከቴሌግራም ገበያ ላይ ነው የገዛኋቸው። የደላላ ኮሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር እየከፈልኩ የው ከሌ እያለ ደረሰኝ ላከልኝ። 18 ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው። ምንም ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ ማስረጃ ካለው የመናገር መብት አለው። ጓደኛው ነው ላልሽው፣ እኔ ደግሞ ይኸውልሽ ሀቢባዬ እናቴ ተሙት ከነጭራሹ ከዚህ ልጅ ጋር ማለግባባ ነኝ። እስኪ አንቺ እግዚአብሔርን ጓደኛው ነው በይ እንዴ? ጌታ እየተደዋወሉ ነበር እንዴ? ጌታ ጓደኛ ጌታን እንዴ? ሶሲ አንተ ሀቢባዬ በጣም ቴንኪዩ ሀቢባዬ። ላይክ ኢንተርቴን የምታደርጊው እንደዚህ አይነት ነገር ከሆነ በጣም ቴንኪዩ። አመሰግናለሁ ወንድሜ። ማስረጃ ይዘህ ስትመጣ ኤኒ ታይም ኦፕን ነው ቤቱ። ይጀመር አውቆ ነው ማስረጃ ላይ ያዘ ሰው ኦፕን ነው። ዝም ብሎ ግን ያለ ማስረጃ አከሌ እንዲህ ነው እዚህ ቤት ተቀባይ ይጀመር። እዛ ቢጎ ላይ የተወራው የሚያወራው ምክንያቱም 500 ሺህ ብር በልታለች ተብሏል በሰዓቱ። ሁሉ የሚያወሩት ማለት ነው። 5 ሳንቲም አላገኘውም። ምን ልኬላታለሁ ብር በልተሻል የሚል አካል ደረሰኝ ይዞ ይምጣ፣ እናስተናግደዋለን። ማንም ሰው ማስረጃ ካመጣ እዚህ ቤት ምንም ይሁን ሰው ብቻ ይሁን ሃይማኖቱ፣ ብሄሩ እንትኑ አንልም እኛ እዚህ ቤት። ተበድያለሁ የሚል አካል ከማስረጃ ጋር ይምጣ፣ አለቀ። እከሌ ዋሽታለች የሚል አካል ከማስረጃ ጋር ይምጣ። እኔም ደስ ይለኛል የበላሁበት መቶ ቢሰጥሽ ላንቺ በጣም ደስ ይለኛል። ግን እኔ ጋር 5 ሳንቲም አልደረሰም። ጾጺ ደግሞ ያለው የእሷን ነገር እሺ እኔ ትናንትና በደንብ መናገር አልቻልኩም ነበር እና ትናገራለህ። ከአንዴ ፎቶውን ላድርግ፣ እስከዛ ፎቶውን አድርጌ ሰው ስለማን እያወራን እንዳለ እዚህ ጋር ያለ 20 ምናምን ሺህ ህዝብ ስለማን እየተወራ እንዳለ ማወቅ አለበት። ፎቶውን ላድርግ አንዴ፣ እስከዛ ዊያሮፕን ቀጥይ። እኔ ፎቶውን ወደዚህ ደውይለት ለምትሉኝ ደውዬለታለሁ። ሪጀክት እያደረገ ነው፣ እያዳመጠ ነው፣ እዚህ ጋር አለ። ግን ሂዝ ናት ኢናፍ መጥቶ ለራሱ ለመከላከል በምኑ ይከላከል? እየሰማ ነው። ዋትሳፕ ላይ እየደወልኩለት ነበር ሚዩት አድርጌ። እዚህ ጋር ሪጀክት እያደረገ ነው። ትናንትና ገብቶ በኮንፊደንስ ነገ ጠብቁኝ ስራ ስላለኝ ነው ዛሬ ነገ እመጣለሁ፣ እያንዳንድሽ ትዋረጃለሽ፣ ማስረጃዬን ይዤ እመጣለሁ። የሚዋረደው ምንድን ነው? ቪዲዮ ቀራጭ ነው ተቀራጭ ነው የሚዋረደው? ቀራጭ ነው የሚዋረደው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው አንተ ነህ የምትዋረደው እንጂ እነሱ አይደሉም። አለቀ። አሁን ፎቶውን አወጣለሁ እና በእሱ አካውንት አይደለም ያወራችሁ ላለው እኔ ስክሪንሾት እልክልሻለሁ። በእሱ አካውንት ነው። ምክንያቱም የዚህ ልጅን ፎቶ ቢጎ ላይ ያወጣሁት እኔ ነኝ። ከኔ ጋር የነበሩ ሰዎች ስማቸው ይጠራ ቢባል ጾጺ አልነበረበትም። አውቃቸዋለሁ። ስማቸውን ልጠራልሽ እችላለሁ። እንዳይመጣ ያደረጉት ጾጺ ተባባሪ አልነበረም። ጾጺ እዚህ ጋር አቴንሽን ስለፈለገ ነው እንጂ ምንም የሚያውቀው ታሪክ የለም። ልነግራችሁ የምፈልገው ነገሩን ማስቀየስ ስለፈለገ ነው። ጾጺ ነገሩ ከእንትን ካለ በኋላ ከስንት ጊዜ በኋላ መጥቶ እንትን ያለ ሰው ነው። እኔ ጨርሻለሁ።